ምን ነው እኔ እንዴት ነው እዚህ ምግብ የምታዥው? ለምን በዚህ ማለት በተወደደ ነው ስንት ነስተውጭ እኮ ነው ያለብን እኮ ልጅ ጋር ሳደግን እኮ ነው ያለነው። ቀልድ አደረግሽ እኮ ሁሉ ነገር አንቺ አላበዛሽም እንዴ? ዛሬ መስራት እና ገና ደበረኝ ብለሽ ምግብ ታዥያለሽ አይደብርሽም እንዴ? ታዲያ መስራት አልፈለኩም ማለት ነው። የተወደደ እኮ ነው። 1500 እኮ ነው። 1500 ብር ቀላል ነው። በተራ አንተ ኪስ እኮ ነው የከፈልኩት። ከአንቺስ ቢሆን ዝም ብሎ አፍሰሽ ነው የምታመጪው። ማከምረህ ነው? አዎ አይደብርሽም እንዴ? ጌታን ከምረህ ነው? አዎ አይደብርሽም ወይ? ምን ችግር አለው? ሃይ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው። ዛሬ እንግዲህ ደብሮኛል። እሑድ ነው። ከቤት አልወጣንም እንደምታውቁት ምናምን ነገር እና ትንሽ ደብሮኛል። ቤት መስራት ምናምን አልፈለኩም እና ምግብ ምናምን መስራት አልፈለኩም። አንዳንድ ጊዜ ያለ የሚደብራችሁ ምንም ያለ ምንም ምክንያት የሚደብራችሁ ዛሬ ለኔ እንደዛ አይነት ቀን ነውና እስቲ ምግብ ከውጪ ዴሊቨር ላስደርግና ዘኪም ቤት ነው ያለው። ልጄም እየተጫወተ ነው። ኪልኪል ታሪክ ሰማችኋል? ልጄም እየተጫወተ ነው ያለውና በቃ እስቲ የራሳችንን ጊዜ እናሳልፍ፣ ምግብ ምናምን እየበላን ወይናችን እየጠጣን የራሳችንን ጊዜ እናሳልፍ ብዬ አስቤ ነበረና እስቲ ቤቱን እናስተካክል ምናምንና ዘኪ ለጥ ብላለች። ትንሽ አሁን ደክሞት ነው አስተካክዬ ምናምን ነገር እንትን እንላለን ማለት ነውና አላውቅም ዛሬ እንግዲህ ለምን እንደዚህ እንደተሰማኝ እውነት ለመናገር ግን በቃ ደበረኝ። እንደዚሁ ደበረኝና በቃ እንዲህ በድብርት የምሰራው ምግብ አይጣፍጥም ብዬ የደበረኝ ከምሰራ በቃ ትንሽ ዴሊቨር ላስደርግ ምግብ ምን አላውቅም። ጾም ስለተፈታ በርገርና ፒዛ ነው ያሰብኩት። ያስ ለሁለት ነው በርገርና ፒዛ የምንበላው። አዎ ሆዳም ነን። እኔ ሆዳም ነኝ። ዘኪ እንኳን ብዛት እኔ ግን ሆዳም ነኝ። ሶ እንደዛ እንበላለን። እዚህ እንግዲህ ያው ምግብ አይበላም ገና ነው። ሶ እኔና ባሌ ጠረግረግ አድርገን እንበላታለን ማለት ነው። እና አሪፍ ጊዜ እናሳልፋለን። አሁን ኦልሞስት 11 ሰዓት ተኩል ምናምን ሆኗልና በቃ እራታችንም ይሆናል። ፏ ብለን እናሳልፋለን። ልጄም ጥሩ ሙድ ላይ ነው። ፏ ፈሽ እያለች ነው። ስለዚህ ቤቱ ምናምን እናስተካክል። ምንድነው ጥሩ ሙድ ላይ አይደለሁም ነው መሰለኝ። እየተቃራኒ ለመሆን ነው እየተጫወተች ነው። ለማንኛውም በቃ ላስተካክል ምናምንና ኦርደር አድርጌያለሁ። እንጠብቃለን ማለት ነው። አብረን እናሳልፍ። ዘኪን ከእንቅልፉ ሲነሳ ሰርቼ ነው እለዋለሁ ወይም ሰርቼ ነው ያለው እንዴ? አይ ዴሊቨር አድርጌ ነው። ለምን እንደብቃለሁ? በቃ ዴሊቨር አድርጌ ነው በቃ እውነቱን እነግረዋለሁ ማለት ነው። እንደደበረኝ ዛሬ መስራት ኖርማል ነው አይደለ? አንዳንድ እንዲያጋጥመው በቃ እናስተካክል ቤቱን። ዴሊቨሪው ደረሰ። አያውቁም ጭር እንደሚደረግና በጣም ነው የሚያንኳኩት። ልጄን ሁላ አስደርግ። እሺ አመሰግናለሁ። ኮዱ ድንገርኩ አመሰግናለሁ። ያው ምግባችን እንግዲህ የላቸው መሰለኝ ያዘዝኩበት ቦታ እንደዚህ አድርገው ነው የላኩልኝ። ፒዛው ራሱ እዚህ ጋር ወጥቷል። ይሁን ወፉሊ ዋናው እቃው አይደለም እንትን ያለበት ነው ጣዕሙ ነው። በቃ ሃይ ቤተሰቦቻችን ምን ነው ስምከት ወደ ዛሬ ካሜራ ከፈትኩ። ሰላም በላቸው በደንብ። ሃይ ሰላም እንዴት ናችሁ? ሰዎች ማይክራፎን አድርገን እኔ ነው ላንተ ነው። እሺ ለሱም አድርግለት። አይ እሱ ድምጽ አይችልም ባክሽ፣ ጆሮአቸው ነው የሚያሰማማቸው። ማሪ ዛሬ ደብሮኝ እንደው ታውቃለህ እና በቃ ምን መስራት አልፈለኩም እራት ምናምን እና ዛሬ የምንበላው እራት ከውጪ ነው። ናዚች ጋር ነው ከውጪ ነው። እዚህ ጋር ነው እዚህ ጋር ግን ይሄ ነገር አልበዛም። በቃ ዛሬ ከመብላት አልፈለኩም መስራት አልፈለኩም ቤት እና ደበረኝ። መስራት አልፈለኩም እና ማዘዝ እኮ አንድ አይደለም። አዘዝኩ ሰራ ነበረ። ምን ማለት ነው? ምን ነገር የቤት ውስጥ ቀለል ያለ ነገር ሰርተሽ እንኳን ተበላን በላ። ግን በቃ ጥሩ ሙድ ላይ አይደለሁም ዛሬ እና ማለት ነው። ጥሩ ሙድ ላይ አይደለሁም። ያው ኦርደር ዋናው ኦርደር ተደርጎ መብላታችን ነው። ለምን ኦርደር የሚደረገው እኮ ነው እያወራሁ ያለው እንዴ። እና ታዲያ ምን ላድርግ? ምን ሆነ ነው ማለት ነው? ኖርማል ቀለል ያለ ነገር አሰሪም እንደ ቤት ኖርማል ቀለል ያለ ነገር አሰሪም እንደ ቤት እችል ነበረ። ግን ጥሩ ሙድ ላይ ሳልሆን የሰራሁት ምግብ አይጣፍጥም አይደል? እንደ ቤተሰቦቻችን አንዳንዴ እኮ ምግብ ለመስራት ጥሩ ሙድ ላይ መሆን ያስፈልጋል። እሺ ነው ናችሁ። ስንት ይመስላል? ምን አውቃለሁ ነው እንዴ? ንገሪኝ። ትንሽ ነው 5 እና ለምን ነው 500 የምትወጪው? ለዚህ ማሪ ነገር እኮ ጥሩ ሙድ አይደለም። አንድ ወይ አንድ ብቻ ታጂ ምን የሚለው ሁለት ነገር የምታጂ ታዲያ? ምክንያቱም ሆዳም ስለሆንኩ። ምን ነው እኔ እንዴት ነው እዚህ የምታጂው?
በዚህ በተወደደ ነው። ስንት ነስተው እኮ ነው ያለብን። ልጅ ጋር ሳደግን እኮ ነው ያለብን። ቀላዳችሁ ሁሉ ነገር አንቺ አላበዛሽም እንዴ? ምን ማለት ነው? ምንድን ነው አስሬ የምታዥው? ምን ይሰራልሻል አሁን? ይሄ ምን ማለት ነው? አስሬ የምታዥው ዛሬ እንደዚህ ነው። ከዚህ በፊት ማዘሻል። ምንድን ነው አረስተሽው ነው? በጣም በዛ። እሺ ሁለተኛ ገንዘብ የለንም እኮ ዝም ብለሽ አስሬ የምታዥው እና በቃ ደበረኛ ዛሬ መስራት እና ገና ደበረኝ ብለሽ ምግብ ታዥያለሽ። አይደብርሽም? ዛሬ መስራት አልፈለኩም ማለት ነው። የተወደደ እኮ ነው። ማራን 500 እኮ ነው። 1500 ብር ቀላል ነው። በተራ ከአንቺስ ቢሆን ዝም ብሎ አፍሰሽ ነው የምታመጪው። ማከምረህ ነው? አዎ አይደብርሽም? እንደ አንቺ ጌታን ከምረህ ነው? አዎ አይደብርሽም ወይ? ምን ችግር አለው? ማራ አልቀለድኩም እኮ ምንድን ነው ችግሩ? በ1500 ብር ልትገምተኝ ነው እንደ አንተ? አዎ የለንም ገንዘብ ደግመሽ ነካው። ከአንተ ከራሴ እኮ ነው ያደረኩት። ማር በእናትህ አታናደኝ። ወይ በእናትህ ኦልሬዲ ደብሮኝ ነው ያልኩት። ዛሬ ሌላ ድብርት አትፍጠርብኝ። ተው ብቻዬን እበላለሁ። ታብላ ከፈለክ ዛሬ ተስፋና እና ጋር እኔን ከደበረኝ እሺ ምን ተብሎ ነው ማለት በደረቁ ቪዲዮ ከፍተን ምግብ ዝም ብንበላ ላይክ ትንሽ ፈታ ላድርጋቸው ብዬ አንቺ አስደንግጬ እነሱ ላዝናና ብዬ። ኧረ ነው እንዴ? እሺ ብቻዬን እበላለሁ። ዞር በለው ወደ ስነ ስርዓትን አድርግ እንዴ ውዴ። ሰውልሽ ውያቸለሽ እንደዚህ ነገር ነው ቸለሽ እንደዚህ በቃ በፍቅር ነው ተሳክቶልኛል። ለማንኛውም ቀልድ ነው ማርያም ቀልድ ነው። በጣም ሰው ነው ልገምት ይችላል። አሁን ከራስሽ ኪስ ላወጣሽው ገንዘብ እኔ አግብቶኝ በጣም ተጨበሽ የለ ምን ሆነ ነው ግን አስደነገጥከኝ እኮ ማርያምን። አንድ በርገር አዘሻል፣ ከዛ አንድ ፒዛ አዘሻል። ግማሹ ስላይስ ለኔ ነው፣ ይሄኛውም ግማሹ ፒዛ ነው። ምን ሆነ ነው ማርዬ? ምን ነው እንደደበረኝ ያወቅ ምናምን ፋንታ አደረገኛል እንዴ? ቀኖቹ ጣንጣስ ይደረጉት በደረቁ ነገሮች ተጠቅስ ሲሉ ይደብራል። እውነት ነው እንዴ? ችግር ተፈጥሮ ቦታ ለመነሳትና ኮካና ኮፈትስት መፈትሽ ተስሞ አይዋ አስደነገጠኝ ጌታ። በጣም ነው የደነገጥኩት። ለ1500 ብር እኮ አይልብኛል እንዴ? እኔ የኔ ደበር አይዞሽ ለምን ደበረሽ ሲሆን እኮ አንተ ነበርክ ገዝተህ እንደውም አትስፊ የኔ ውድ ሚስት ስለደበረሽ እንደዚህ ላድርግልሽ ወይም እኔ ልስራልሽ ምን አማረሽ እርጉዞዬ ምን አማረሽ ምን ልሳልሽ ወለድኩኝና በቃ ተውከኝ። በጣም ትቀልጂ የለ 9 ወር ሙሉ በላባለሽ ብዬ ተንከባከብሽ አይበቃሽም? ከዛ በኋላ አሁን ደግሞ ድጋሚ ያደርገሽ ለምንድን ነው 9 ወር ብቻ የሚሆነው? እና 9 ዓመት ኦኬ 9 ዓመት ሆነ። እሺ 19 ዓመት ያለ ነው የቀጠለው። በቤት ያው ለማለት ነው የማይናገረው ማርያምን አስደነገጥከኝ። ባይሆን ኮካ ስንት ጊዜ እንደቆይሽ ታውቂያለሽ? አቀጣሽ እርግዝና ሙሉ ኮካ አልጠጣሁ። ባይዘው እርጉዝ ለሆነ ሰዎች ኮካ መጠጣት እንደ በፍጹም አቮይድ አድርጉት። ከወለድክ ይሄ አሁን ገና አልጠጣ ነው ኮካ። አዎ ለማንኛውም ዌልካም ቱ ዘ ኮካ። አልተወሰነ ጊዜ ነው የምጠጪው። ስኳር ምናምን ኮሌስትሮል እስኪጀምር። አዎ በእርግጥ ብዙም የኮካ ፍቃሪ አይደለም እውነት ለመናገር። ለማንኛውም እንኳን አዘሽ። ምን ነው አንደኛ ይሁን የውጭ ምግብ አምሮኝ ነበር። እውነት ምን አምሮ ነበር? እንደዚህ በርገር፣ ፒዛ፣ ጃንክ የሆኑ ፉዶች ማለት ፈልጌ ነበር። እሱ ራሱ አምሮት እሱ ማለት ነው ያለው እኛን ይብላል። እንኳን አዘሽ። ጾም ከተፈታ ደግሞ አልበላንም። የውጭ ምግብ በርገር ፒዛ ምናምን አልበላንም። ወደ ቤተሰቦቻችን እንብላ እንግዲህ እኛው እናንተ ምን እስከዛ እስክንመጣበት ድረስ ወደም ማማ በዚህ ውድ ቤተሰቦቻችን ከወለድኩ በኋላ በጣም የተቸገርኩበት ያለው ነገር መርሳት። በጣም ነው የምረሳው። እስቲ የወለዳችሁ እናንተ መርሳት ወይስ እኔ ብቻ ነኝ እንደዚህ የገጠመኝ? በጣም ነው የምረሳው። ወይኔ ምን ሆኜ ነው? ፈልጋለሁ እንዴ ሳላምጣለሁ? ደስ ይለኛል። ካቻቶም ስላለ እንደ ከኔ ጋር ትወስዳለህ እና ምግብ ቤቱን ከየት ኦርደር እንዳደረገን እንግዲህ ያው መናገር አንችልም። ምክንያቱም ሳይከፍሉ ማስታወቂያ መስራት ስለማንፈልግ። አንተ ራስህ እኮ አታውቀውም ከየት ኦርደር እንዳደረኩኝ። ዋናው እኮ አንቺ የማትነግሪኝ ምን ማለት ነው? ከምቀባጥረው ባትነግሪኝ ይቻላል። ቆንጆ ከሆነ እንሰራላችኋለን። የወሩ ምናምን ይችላል። ደግሞ
50-60 በርገሮችን ሰጥተውን እኛ እያደልን መንገድ ላይ ለተራቡ ሰዎች የምንሰጥ ምናምን ከሆነ አንድ በርገርና ፒዛ በላን ብለው ማስታወቂያ አየህ፣ ሳትወልድ ብላ የሚባለው ለዚህ ነው። እያያችሁ ነው። አንድ ሁለት ልጉረስና ያይዘዋል። አለ ቶሎ ቶሎ እንብላበት። አንተ ኪሊኪላ ግለት አንተ ግደፍ ብላለች እናቱ። ስነ ስርዓት ግበር። አይ ቆንጆ ነው። ሳትወልድ ብላ እያለ ነው ልጄ። ይህ ትክክለኛ ፕራክቲካል ነው። ሳትወልድ ብላ የሚሰራው እዚህ ላይ ነው። የፈለጋችሁት ነው ላታችሉ። ምነው እናቱን ነው የፈለገው። እናቱ ነው እንድትበላ ያልፈለገው እንጂ አባቱን አይደለም። ሳትወልዱ ብሉ፣ ሳትወልዱ ብሉ፣ በደምብ ሳትወልዱ ብሉ። እንዴት ነው እኛ አዲስ እናትና አባት እንግዲህ እንደዚህ እያደረገን ነው። ልጃችን እያደገ ነው፣ እየጎረመሰ ነው። እየጎረመስክ ነው መሰለኝ። ቀይርሽ ከበዛብሽ ቤት ማበራሽ በጣም እሺ። ውድ ቤተሰቦቻችን ማርያምን ሳትወልዱ ብሉ። ትክክለኛ ገጠመኝ ተደባድበን ብሎ እንዴቱ ጣራ ነክቶ ነበረ። አስተኝተን መጣን። ይኸው አስተኝተን መጣን። ለጥ ብላለች። እንግዲህ እኛ ወደ ምግባችን እንመለስ። በቃ ቆረጠ መሀል እኮ ቪዲዮ ራሱ ቆረጠ። ለማንኛውም ወልዳችሁ አሁን ተኝቷል። የለም አባረና በካሜራ አይታችሁታል። እንግዲህ በእጅ ነው የምንበላው። ምንም ማለት ነው። ለፈረንጅ መቁረጥ ላይ አልደረስንም ገና። ቀስ ብለን ነው የምንሰለጥነው። በአንዴ ሰልጥነንባችሁማ አንደብራችኋለሁ። ሳትወልድ ብላ እውነት ነው። በእርግጥ ተግባራዊ ነው። ሳትወልድ ታመም የሚለውም ቢለመድ ጥሩ ነው። ምክንያቱም ብትታመሙ ባትታመሙ፣ ብትራቡ ባትራቡ ትንደፋደፋላችሁ እንጂ ልጃችሁ እንደሆነ በቃ ቀጥ ለጥ ብላችሁ 24 ሰዓት የሆነ ስራ ነው። ምንም ዴይ ኦፍ መጠየቅ አይቻልም፣ እረፍት አይቻልም። ግን በሚገርም ሁኔታ እኔ መሀል ላይ ጉንፋን ይዞኝ እሷ ብቻዋን ስትሰቃይ፣ አንደኛ በጣም ከምታስቡት በላይ ጎበዝና ጀግና እናት ናት። በጣም ጎበዝና ጀግና ናት እና እንደዛ ወገቧን እያመማት ብቻዋን ይዟለች። ብቻዋን አንድ ምግብ ሰጠኝ። ለስንት ለ4 ቀን ለ5 ቀን መንገላቱ የነበረ ጉንፋን አንደፋደፈው እና በዛ ሰዓት ደግሞ በዛ እድሜው እሱ ጋር ሄድ ላገዝሽ ማለት በጣም ከባድ ነው። በዛ በልጅነቱ ጉንፋን አስይዤው የማይመስል ነገር ነው። ስቃዩ ሰቀቀን ራሱ በጣም ከባድ ነው። በሩቁ ነበር፣ አልጋ ላይ ጌተን ነበር። እኔ ሳሎን አድራለሁ፣ እሷ ከልጄ ጋር ነበር። እንደፈለገች ነበር እሷ ሄደ ብላ ማለት ነው። እውነት ነው። አትታመሙ፣ በጣም መጥፎ ነው ማለት ያመመው ሰው ከሆነ ደግሞ ቤታችሁ እንዳይመጣ እባካችሁ። ጉንፋን ህመም ያለባችሁ ወይ ምንም አይነት ህመም ወደ ልጅ የሚተላለፍ ያለባችሁ ሰዎች አራስ ቤት እንደው እንዳትሄዱ፣ እግራችሁ እንዳታረሱ፣ እዛው ባላችሁበት ቁጭ በሉ። አንድ 10 ቀን ተጨማሪ ምናምን ራሳችሁን ቼክ አድርጋችሁ ጤና መሆናችሁ ካረጋገጣችሁ በኋላ ነው ዝም ብሎ ሰው ቤት አትመጡ። በተለይ ደግሞ የመጀመሪያ ልጅ ወልዳ እናት የሆነች እናት ጋር በጣም ነው የሚያሳቅቀው። እውነት አለመሄድ በተለይ እንደውም ታማችሁ ብትቀሩ ኢትስ ኦኬ። እንደውም በጣም ማሰባችሁ ነው የሚያሳየው። ቪታሚን ሳላይሽ እንትን አይደለም የሰራ ምክንያቱም እሷ ላይ ብዛ በጣም ነው የምታስበው። ትንሽ ነገርም ያሳስባታል። ታሞ አሞኛል ብሎ አለመጠየቅ ይቀራል። ስልክ አለ በቃ መደወል። ግግም ብሎ አሞኝም ምትቼ ምንም ብታመም ሄጃ አያዋለሁ። በፈጣሪ ይዘው ባላችሁበት እንትን እናደርጋለን። ቪዲዮ ኮል ማድረግ ይቻላል ባላችሁበት። አይ ቪዲዮ ኮል ምናምን ስጦታም ከደረጋችሁ በዲሊቨሪ ይቻላል እኮ እንደዛ። ዘመናዊ አሁን ስልጠና ያለ ጊዜ ነው። እና እንደዚህ ሰዎች እኮ ስጦታውን ግን ላኩት። ስጦታ ፓርት ግን ወይ በስመ አብ ነገርኩኝ እኮ። ውድ ቤተሰቦቻችን እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጥሉበት። አዲስ ቤተሰቦቻችን እንኳን ደህና መጣችሁ። የነበራችሁ እንዴት ናችሁ? ደህና ናችሁ? በጣም በጣም ነው የምንወዳችሁ። ወይኔ ያደርኩ ስሜን አስወጣለች ነው ስሜን አስወጣለች። እሺ በይኝ እና
እንትን ምንድነው ደግሞ ኢንስታግራም ላይ እየገባችሁ ፎሎ አድርጉን ዚሉ ፋሚሊ፣ ቲክቶክ ላይም ዚሉ ፋሚሊ ፎሎ አድርጉን። እዚህም ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ሰዎች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቤተሰቦቻችን በጣም ስላቃጠላት ቸኩላለች፣ ተረዷት። እና ደግሞ ልጅም አሁን መንቀሳቀስ ጀምረዋል እና ቢበዛ ከሱ ደቂቃ በላይ የሚተኛ ይመስለኝና ቶሎ እንብላና ወደ ልጃችን እንመለስ። በጣም ነው የምንወዳችሁ። በሌላ ቪዲዮ እስክንገናኝ ቻው። ወዳችኋል። እንደ ቤተሰቦቻችን መልካም ጊዜ ሆንላችሁ። በያላችሁ በሰላማችሁ ይብዛ።